ፓብሊክ ቪክተሪ ማስተር ለማድረግ የምትፈልግ ከሆነ ይህንን ልማድ መገንባት አለብህ። ሲነርጃይዝ መጽሐፉ ሲጀምር በእነዚህ ሁለት ሀሳብ ይጀምራል፣ ፓራዳይምና ፕሪንሲፕል። ፓራዳይም ማለት በዓለማችን ወይም በአካባቢያችን ያሉት ሰዎች የምናይበት መነጽር ወይም መንገድ ነው። ፕሪንሲፕል ግን ሻርፈን ደሳው መጥራቢያህን መሳል አለብህ። መጀመሪያ ፈተና ከመጋፈጥህ በፊት ሬዲ መሆን አለብህ። ሄይ ሌዲስ አንድ ጀንትልመን ናሆም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በዚህ ቻናል መጽሐፍ ዳሰሳ አደርጋለሁ። በተጨማሪም ስለ መጽሐፍ ሪሌትድ የሆኑ ነገር በፊሎሶፊ ይሆናል፣ በታሪክ ይሆናል፣ በተለያዩ አንተ የሚጠቅምህን ነገር አምጥቼ ለአንተ እሰጥሃለሁ። ለዚህ ቻናል አዲስ ከሆንክ ሳብስክራይብ በማድረግ ጀምር። አዳዲስ ቪዲዮዎች እንዲደርስ ደወሏን መጫኑ እንዳትረሳ። ጸሐፊው እንደማንኛውም ሰው የህይወትን ትርጉም ያጣ የነበረ ሰው ነው። ሚሊዮነር አልነበረም፣ ታዋቂ አልነበረም፣ ተራ መምህር የነበረ ሰው ነው። ይህንን መጽሐፍ ሲጽፍ ብዙ ጆርኒን ያደረገ ሰው ነው። ብዙ አመታትን ስለ ስኬታማ ሰዎችን፣ ስለ ግሬት ማይንድ የሆኑ ሰዎችን ህይወት ታሪክ እያጠና ነበር። ግሬት ማይንድ የሚባሉ እንደ አርስቶትል፣ እንደ ማህተማ ጋንዲ የመሳሰሉ ሰዎችን ፕሪንሲፕላቸው ምን እንደሆነና እንዴት ግሬት ሰዎች እንደሆኑ እያጠና መጣ። በህይወትም ትልቅ ትራንስፎርሜሽን አደረገ። ለዓለምን ምርጥ የሆነ መጽሐፍ አበረከተ። ይህንን መጽሐፍ The 7 Highly Effective People ይባላል። በስቲቨን ኮንቪ የተጻፈ ሲሆን ይህንን መጽሐፍ ሲጻፍ ለሰዎችን የሚረዳ ካራክተር ቢልድ እንድታደርግ የሚረዳ መጽሐፍ ተብሎ የተጻፈ መጽሐፍ ነው። እነዚህ 7 ልማዶች በህይወታችሁ መገንባት ያለባችሁና ጥሩ መንገድ መርታችሁ የህይወታችሁን ትርጉም እንድትረዱ የሚያግዛችሁ መጽሐፍ ነው። ይህንን መጽሐፍ ሲጽፍ ብዙ አመታትን የለፋበትና ብዙ አመታትን የስኬታማ ሰዎችና ግሬት የሚባሉ ሰዎችን ህይወት ታሪክ እያጠና የነበረ ሰው ነው። ይህንን እንዴት ካራክተር ቢልድ እንደምናደርግ እንዴት ፕሪንሲፕል እንደሚኖረን እነዚህ 7 ልማዶች ደግሞ ፕሪንሲፕልና ካራክተር እንዲኖረን የሚያግዘን ልማዶች ናቸው። መጽሐፉ ሲጀምር በእነዚህ ሁለት ሀሳብ ይጀምራል፣ ፓራዳይምና ፕሪንሲፕል። ፓራዳይም ማለት በዓለማችን ወይም በአካባቢያችን ያሉት ሰዎች የምናይበት መነጽር ወይም መንገድ ነው። ፕሪንሲፕል ግን እኛ የምንመራበት መንገድ ወይም ህግ ነው። ፕሪንሲፕል ማለት የራሳችን ጋይድላይን ማለት ነው። ፕሪንሲፕል በህይወታችን መምራት የምንፈልገው ፕሪንሲፕል ሊኖረን ይገባል። ፕሪንሲፕል የሚገነባው ደግሞ በሃቢት ነው። ሃቢት ማለት ልማድ፣ በየቀኑ የምናደርገው ስራዎችና በየቀኑ የምናደርጋቸው ድርጊቶች ልማድ ይባላሉ። አንድ ልማድ አለን እንዲባል እነዚህ 3 ሀሳቦች ሊኖሩት ይገባል። መጀመሪያ ናውሌጅ what to do፣ ሁለተኛ ሜተድ how to do፣ ሶስተኛ ዲዛይር ሞቲቬሽን to do something። ስለዚህ ልማድ እንዲባል እነዚህ 3 ምን አይነት ልማድ አለ፣ እንዴት ታደርገዋለህ፣ ለምን ብለህ ታደርገዋለህ። ልማድ ከገነባህ ፕሪንሲፕል ገነባ፣ ፕሪንሲፕል ከገነባህ ካራክተር ትገነባለህ። ስለዚህ ፕሪንሲፕል ምርጥ ወይም ጥሩ ፕሪንሲፕል የሚባል ደግሞ ኦነስትሊ፣ ፌርነስ፣ ኢንቴግሪቲ፣ ሂዩማኒቲ፣ ዲግኒቲ ናቸው። ፕሪንሲፕል እንዲኖረን ጥሩ ልማድ መገንባት አለብን። ይህንን መጽሐፍ 2 ክፍሎችና 7 ልማዶች ይኖሩታል። ጥሩ ካራክተር ቢልድ እንድታደርጉ እነዚህ 2 ክፍሎችና እነዚህ 7 ልማዶችን በህይወታችሁ መተግበር አለባችሁ። የመጀመሪያው ክፍል የሆነ ፐርሰናል ቪክተር ነው። ፐርሰናል ቪክተሪ ማለት የራስን ጦርነት ማሸነፍ፣ ከራስህ የምታደርገው ጦርነት ማሸነፍ ነው። እንዴት ማሸነፍ ትችላለህ? ጥሩ ካራክተር ቢልድ ካደረግ፣ ጥሩ ልማድን ከገነባህ ራስህን ከራስህ የምታሸንፍበት መንገድ ነው። ራስህ ከሰዎች ጋር ኢንተራክት ማድረግ የምትፈልግ ከሆንክ መጀመሪያ ከራስህ መጨረስና ከራስ ዲስከስ ማድረግ አለብህ። የመጀመሪያው ልማድ ፐርሰናል ቪክቶሪ ዊን ለማድረግ የምትፈልግ ከሆንክ ቢካም ፕሮአክቲቭ መሆን። መጽሐፉ ሲገልጽ በዓለማችን 2 አይነቶች ሰዎች አሉ። የመጀመሪያው ፕሮአክቲቭ ናቸው፣ ሁለተኞቹ ደግሞ ሪአክቲቭ ሰዎች ናቸው። ፕሮአክቲቭ ሰዎች
ለአካባቢያቸውና ለጓደኞቻቸው ጥሩ መልስ የሚመልሱ ናቸው። በተጨማሪም ዳይሬክትሊ መልስ የሚመልሱ ናቸው። ሪአክቲቭ ሰዎች የሚባሉ ግን ለሰዎችና ለአካባቢያቸው ጥሩ መልስ የማይመልሱ ናቸው። ፕሮአክቲቭ የሚባሉ ፈተናዎች በመጣ ቁጥር ሪስፖንሲቢሊቲ የሚወስድና ራሳቸው የሚጋፈጡ ናቸው። ሪአክቲቭ የሚባሉ ግን ፈተናዎችን ለሰዎችን ማሳበምና በቤተሰቦችን የሚመጣ በጓደኞችን የሚመጣው የሚል ሐሳብ ስላላቸው ሪአክቲቭ ሰዎችን ለጓደኞቻቸው ኮምፕሌን ያደርጋሉ፣ ለቤተሰቦቻቸው ብሌም ያደርጋሉ። ስለዚህ ጥሩ ካራክተር ቢልድ ለማድረግ የምትፈልጉ ከሆናችሁ ቢካሚንግ ፕሮአክቲቭ ነው፣ ፕሮአክቲቭ መሆን ነው። ሁለተኛው ልማድ ፐርሰናል ቪክቶሪ ዊን ለማድረግ የምትፈልጉ ከሆናችሁ ቢጋይን ዊዝ ኤንድ ማይንድ። ምን ማለት ነው? ማንኛውም ስራ ፕሮጀክት ይሁን ማንኛውም ዓላማ ይሁን ለመጀመር የምትፈልጉ ከሆናችሁ መጀመሪያ አእምሯችን ላይ መቅረጽና የሆነ ኢሜጅ መፍጠር አለባችሁ። ለምሳሌ መሐንዲሶቹ ህንፃ መስራት ሲጀምሩ መጀመሪያ ማይንዳቸው ላይ ይቀርጹታል እንዲህ ህንፃውን እንደሚሰራ። ሁለተኛው ወደ ወረቀት ያስፍሩታል። ወረቀት ላይ ፕላን ያደርጉታል። ወረቀት ላይ ፕላን ሲያደርጉ ከዛ ፋውንዴሽን አድርጎ ህንፃውን ይጨርሱታል። ስለዚህ ሁሉም ዓላማ ማሳካት የምትፈልግ ከሆንክ፣ ሁሉም ማድረግ የምትፈልግ ከሆንክ መጀመሪያ ዓላማህን አእምሮህ ላይ መሳልና አእምሮህ ላይ ኢሜጅ መፍጠር አለብህ። ቢጋይን ዊዝ ኢንድ ማይንድ የሚጠቅመህ አእምሮህ ጨርሰህ ወደ ወረቀትና ወደ መሬት ታወርደዋለህ። ፐርሰናል ቪክቶሪ ዊን ለማድረግ ሶስተኛው ሀቢት መገንባት ያለብህ ፑት ፈርስት ቲንግስ ፈርስት። መስራት ያለብህ አሁን መስራት አለብህ። ጊዜ ማኔጅ ማድረግ ጊዜ መቆጣጠር ሳይሆን ህይወትህና ጊዜ በፕራዮሪቲ ማሳለፍ ነው፣ ወይም በፕራዮሪቲ መምራት ነው። ስኬታማ ሰዎች የሚባሉ ህይወታቸው በጊዜያቸው ፕራዮሪቲ በመስጠት ያሳልፋሉ። ስኬታማ ሰዎች የሚባሉ ህይወታቸው ኢምፖርታንት የሆነ ነገር ያደርጋሉ፣ አርጀንት የሆነ ደግሞ ወይም አስቸኳይ ነገር ደግሞ ይጥላሉ። ሰው ጊዜ ማድረግ የምትፈልግ ከሆነ እነዚህ አራት ኳድራንት መከታተል አለብህ። የመጀመሪያ ኳድራንት ኢምፖርታንትና አርጀንት የሆኑ። ኢምፖርታንት ማለት ጠቃሚ የሆኑ ግን አስቸኳይ ነገር ማድረግ ያለብህ። ስለዚህ ይህንን አሁን ማድረግ አለብህ። ለምሳሌ ኢመርጀንሲ ይሆናል፣ የጤና ጉዳይ ይሆናል፣ አሁን ማድረግ አለብህ። ሁለተኛ ኳድራንት ኢምፖርታንት የሆኑ ነገር ግን አርጀንት ያልሆኑ ወይም አስቸኳይ የሆኑ ጠቃሚ ናቸው። እነዚህ ደግሞ በህይወትህ ማድረግ ያለብህ ለሎንግ ተርምና ለብዙ አመት የሚጠቅምህ የጎል አቀማመጥ ነው። ይህንን ጊዜ የምትጠቀምበት ደግሞ ፕላን ለማድረግ ይሆናል፣ ኤክሰርሳይዝ ለማድረግ ይሆናል፣ እንዲህንም ስታዲ ለማድረግ ወይም ለማጥናት ይሆናል። የሚጠቅምህ ሜተድ ነው። ይህ ምን ማለት ነው? ኢምፖርታንት የሆነ ነገር ስኬድል እንድታደርግ የሚረዳ ኳድራንት ነው። ሶስተኛ ኳድራንት አስቸኳይ የሆኑ ጠቃሚ ያልሆኑ ናቸው። እነዚህ ደግሞ ለሎንግ ተርም የሚሰሩና የማይጠቅሙ ናቸው። ሶሻል ሚዲያ መጠቀም ይሆናል፣ ኖቲፊኬሽን ማየት ይሆናል፣ ኢሜይል መጻፍና ማየት ይሆናል። እነዚህ ደግሞ አስቸኳይና ግን ጠቃሚ ያልሆኑ ናቸው። አራተኛው ኳድራንት ደግሞ ጠቃሚ ያልሆነ አስቸኳይ ያልሆነ ምን ማለት ነው? ስክሮል ማድረግ ጊዜህን በቲክቶክ ይሆናል በተለያዩ በማያስፈልጉ ቪዲዮዎችን ስክሮል እያደረግ ማየት ይሆናል። ጊዜ ማኔጅ ማድረግ የምትችለው በእነዚህ አራት ኳድራንት ተከትለህ ማኔጅ ካደረግከው ፕሮዳክቲቭ ትሆናለህ። ሁለተኛው ክፍል ፓብሊክ ቪክቶሪ ነው። ፐርሰናል ቪክቶሪ ማስተር ካላደር ፓብሊክ ቪክቶሪ አታሸንፈው። እንደተባባልነው ፐርሰናል ቪክቶሪ ማለት ራስህን ማሸነፍ ይሆናል። ምክንያቱም አንተ ከራስህን ጥሩ ግንኙነት ካለ ከሰዎች ዘንድ ጥሩ ግንኙነት ይኖርሃል። ፓብሊክ ቪክቶሪ የሚረዳ ግሩፕ ውስጥ ሆነ ስራ እንድትሰራ፣ ኦርጋናይዜሽን እንድትፈጥር፣ እንዲህንም ቲም ፈጥረህ የተለያዩ የስኬቶች መታይበት መንገድ ነው። ፓብሊክ ቪክቶሪ ቢልድ ለማድረግ ደግሞ እነዚህ ሶስት ካራክተር ቢልድ ማድረግ አለብህ። የመጀመሪያው ልማድ ወይም ካራክተርህን ቢልድ ለማድረግ የሚያግዝህ ዊን ዊን ነው። በዚህ ዓለም
ሁሉም በሚባል ደረጃ ህይወት እንደ ኮምፒቲሽን ነው። ኮምፒቲሽን ማለት ህይወትን ታሸንፋታለህ ወይም ትሸነፋታለህ የሚል ሐሳብ አለ። ግን ኢፌክቲቭ ሰዎችን ወይም ውጤታማ ሰዎችን ህይወት እንደ ችግር ናት። ችግር ደግሞ መፍትሄ ካልሰጣት ትሸነፋለህ። ስለዚህ ችግርህን በመፍታት ያምናሉ። ቢዝነስህን ቢልድ ለማድረግ ቲምህን ቢልድ ለማድረግ ሶሉሽነት መፍጠር አለብህ። ሶሉሽን ስትፈጠር ቢዝነስህን ቢልድ ታደርገዋለህ ይለናል ይህንን መጽሐፍ። ኢማጂን ግሩፕ ስትመራ ከብጥብጥ ይልቅ መረዳዳት፣ ፍቅር፣ ሪስፔክት እንድታገኝ የሚረዳ ዊን ዊን ሐሳብ ነው። አምስተኛው ሀቢት መገንባት ያለብህ ሲክ ፈረስት ቱ አንደርስታንድ ኤንድ ቱ ቢ አንደርስታንድ። መጀመሪያ መረዳት ያለብህን ተረዳ። አብዛኛው በሚባል ደረጃ ኮንፍሊክቶች ባለመዳመጣቸው የመጡ ናቸው። ሁሉም ሰው በሚባል ደረጃ ማዳመጥ አይፈልግም ወይም የማዳመጥ ስኪልን አላዳበርም። ስለዚህ ስኪልህን ማዳበር የምትፈልግ ከሆንክ በሰዎች ዘንድ እንድትረዳ የምትፈልግ ከሆንክ የሰዎችን ልብ መረዳት አለብህ። የሰዎችን ሐሳብ መረዳት አለብህ። በግሩፕ እና በቲም ውስጥ አንተ ስፔሻሊ መሪ ከሆንክ መረዳትና መስማት አለብህ። ፓብሊክ ቪክተሪ ማስተር ለማድረግ የምትፈልግ ከሆንክ ይህንን ልማት መገንባት አለብህ። ሲነርጃይዝ ማለት አንተ ብቻህን የምታመጣው ስኬት ከጓደኞች ሆነ ከቲምህን ሆነ ማልቲፕል የሆነ ስኬት ማምጣት ትችላለህ፣ ውጤት ማምጣት ትችላለህ ይለናል። የዚህን ኃላፊነት መጽሐፉ ሲገልጽ ሲነርጃይዝ ማለት አንተ ማሳካት የማትችለው ነገር ከቲምህ ሆነ ማሳካት ትችላለህ። ለምሳሌ ማርክ ዙከርበርግ በሃርቫርድ ዩኒቨርሲቲ እያለ ፌስቡክን ሲመሰረት ከጓደኞቹ ሆኖ ነው የመሰረተው። ቲም ሆኖ ይህንን ትልቅ ፕላትፎርም ቢልድ ማድረግ ቻለ። ስለዚህ ቲም መፍጠር ወይም ከግሩፕ መስራት አንተ ብቻህን የምታመጣው ስኬት ከቲምህን ሆነ የምታመጣው ስኬት በጣም ልዩነት አለው። ሰው ይህንን ምን ማድረግ አለብህ? ከግሩፕ መፍጠርና ቲም መፍጠር አለብህ። ከቲምህን ሆነ ስራህን መስራት አለብህ ይለናል ስድስተኛው ልማድ። ሰባተኛው ልማድ ከነዚህ ሁለት ክፍሎች ለየት ያለ ደግሞ ሻርፐን ዘ ሰው መራቢያህን መሳል አለብህ። መጀመሪያ ፈተና ከመጋፈጥህ በፊት ያንተ ራስህን ሬዲ መሆን አለብህ። ሬዲ ለመሆን ደግሞ እነዚህ አራት ነገሮች ማሟላት አለብህ። የመጀመሪያ በሜንታል ነው። ሜንታልህን ጠንካራ መሆን አለብህ። ማይንድሴትን ጠንካራ መሆን አለብህ። ማይንድሴት ማለት አንድ ነገር የምታይበት መንገድ ወይም የምታይበት መነጽር ነው። አንድ ነገር the way you think ማወቅ አለብህ። ምን አይነት ማድረግ እንዳለብህ ማወቅ አለብህ። ሁለተኛው ነገር ስፒሪቹዋሊቲ ማለት ማንኛውም ሃይማኖት ውስጥ ሆነ ያንተ ሃይማኖት ውስጥ ፕራክቲስ ማድረግ አለብህ። ማይንድፉልነስ ይኑር፣ ሜዲቴሽን ማድረግ አለብህ። ስፒሪቹዋሊቲ ስታድግ የውስጥህን ኢነር ስፒሪቹዋሊቲ ስታሳድግ የህይወትህን መምሪያና ማንኛውም የሚመጣ ፈተና መጋፈጥ ትችላለህ። ሶስተኛ ሶሻል ላይፍህ ማለት ከሰዎች ያለህ ግንኙነት፣ ከሰዎች ያለህ ሪሌሽንሽፕ ማስተካከልና ጥሩ ካራክተር ሆነ ቢልድ ማድረግ አለብህ። ጤናማ የሆነ ሪሌሽንሽፕ መገንባት አለብህ። አራተኛው ፈተናን ለመጋፈጥ የሚጠቅምህ ደግሞ ፊዚካል ኤክሰርሳይዝ ነው። ፊዚካል ኤክሰርሳይዝ ማለት በቀን ቢያንስ 30 ደቂቃ ስፖርት መስራት አለብህ። ጉልበትህን መጠንከር አለብህ። እነዚህ አራት ነገሮች ከሰራ፣ መጽሐፍ ካነበብ፣ ሜዲቴት ካደረግ፣ ስፖርት ከሰራ፣ ከሰዎች ያለህ ግንኙነት ካስተካከል በትክክል ፈተናህን መጋፈጥ ትችላለህ። እነዚህ 7 ልማዶች በስቴቨን ኮንቪ የተጻፈ The 7 Habits of Highly Effective People የሚል መጽሐፍ ያመጣሁላችሁ ናቸው። እነዚህ 7 ልማዶች በህይወታችሁ መገንባትና አፕላይ ማድረግ አለባችሁ። እነዚህ ልማዶች የሚጠቅማችሁ በየቀኑ ማደግ እንድትችሉ የሚረዳችሁ ናቸው።
በመንፈሳዊ ይሆናል፣ በሜንታል ይሆናል፣ በሶሻል ይሆናል፣ በሪሌሽንሽፕ ውስጥ እንድትገነቡ የሚረዳችሁ ነው። በህይወታችሁ በፕራዮሪቲ እንድትመሩ የሚረዳ መጽሐፍ ነው። በተጨማሪ ከሰዎች ዘንድ እንድትወደዱ፣ ሪስፔክት እንድታገኙ፣ ጥሩ ሪሌሽንሽፕ እንዲኖራችሁ የሚረዳችሁ መጽሐፍ ነው። ይህንን መጽሐፍ በተጨማሪም እንድታነቡት ሪኮመንድ አደርጋችኋለሁ። ከነበብኳቸው መጽሐፎች ምርጥ የሚባሉ መጽሐፎች ህይወቴን ፐርስፔክቲቭን የቀየረልኝ መጽሐፍ ነው። ሰላም ይሁንላችሁ።